ሰላም ለእናንተ ይሁን። ሰላም በጌታ ይሁንላችሁ። ሰላም በኢየሱስ ክርስቶስ ይሁንላችሁ። የሰላም ንጉሥ ወደ ሕይወታችሁ ይግባ። በሰላም ንጉሥ ኑሩ። ፍጻሜያችሁ ያማረ ይሁን። እግዚአብሔርን ቃል አብረን እናያለን። መጽሐፍ ቅዱስ የእግዚአብሔር ቃል በመዝሙር 37 ላይ እንደዚህ ይላል፣ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል። አየህ፣ በእግዚአብሔር ደስ ይበልህ። መጽሐፍ ቅዱስ የእግዚአብሔር ቃል የሚለው ይሄ ነው። ይሄ ቅዱስ ቃል፣ ይሄ ክቡር ቃል፣ ይሄ የከበረ የእግዚአብሔር ቃል የሚለው ይህን ነው። ሰው ሁሉ ተጠቅልሎ በዚህ ቃል እውነት ቢኖር ደስታው ሰው አይሆንም። ደስታው ሀብት አይሆንም። ደስታው የአእምሮ ውጤት አይሆንም። ደስታው በምንም ነገር አይሆንም። ደስታው በእግዚአብሔር ይሆናል። ስለዚህ የእግዚአብሔርን ቃል ስትመለከቱ በፈጠረህ በእግዚአብሔር ደስ ይበልህ። እግዚአብሔር የአንተ የደስታ ምንጭ ነው። የሰው ልጅ የደስታ ምንጭ እግዚአብሔር ነው። የሰው ልጅ የደስታ ምንጭ ፈጣሪው እግዚአብሔር ብቻ ነው። ለሰው ሰው የሚደሰተው ልቡ ሊያርፍ የሚችልበት በፈጠረው ፈጣሪ እጅ ላይ ሲሆን ብቻ ነው። ስለዚህ በተፈጠርክበት እጅ ላይ መሆንህን ካረጋገጥክ ያንተ ነገር፣ ያንተ ደስታ፣ የኛ ደስታ፣ ያንቺ ደስታ ለፍጥረት ሁሉ እግዚአብሔር ብቻ ይሆናል። በእግዚአብሔር ደስ ይበልህ። የሆነ ነገር በማግኘትህ ብቻ አይደለም፣ እግዚአብሔር ስላለህ ብቻ። አምላክ ያለው ሰው፣ ፈጣሪ ያለው ሰው ስለሆንክ ብቻ ደስ ይበልህ። ያንተ ደስታ ምንጭ ሊሆን የሚችል እግዚአብሔር ብቻ ነው። የፍጥረት ሁሉ ደስታ ምንጭ እግዚአብሔር ነው። ዓለምና ሞላዋን የፈጠረ አምላክ፣ በሰማይና በምድር ሁሉ ላይ ስልጣን ያለው ቅዱስ እግዚአብሔር አምላክህ ከሆነ እርሱ እንደፈጠረ ከገባ በእርሱ በእግዚአብሔር ደስ ይበልህ። በምንም አይሆን፣ የደስታ ምንጭ እሱ ብቻ ይሆናል። እሱ ደስታ ሲሆን፣ በእግዚአብሔር ደስ ስትሰኝ፣ እግዚአብሔር ያንተን የልብ መሻት ይሰጥሃል። የልብህ መሻት ላይ ደስ መሰኘት አትችልም። የልብ መሻት የሐዘን ቤት ነው፣ እግዚአብሔር ከሌለበት። የልብ መሻት የሰቆቃ ቤት ነው፣ የሐሳብ ቤት ነው፣ እግዚአብሔር ከሌለበት። እግዚአብሔር ደስታ ከሆነ፣ በእግዚአብሔር ደስ ከተሰኘ፣ እግዚአብሔር ራሱ የልብህን መሻት ይሰጥሃል። አሜን በል። የልብን መሻት የሚሰጥ የሰው አእምሮ፣ የሰው እውቀት፣ የሰው ጥበብ፣ የሰው ችሎታ ያከማቸው ሀብት አይሰጥም። የልብን መሻት የሚሰጥ የልብ አምላክ እግዚአብሔር ብቻ ነው። ለሰው ሁሉ መፍትሄ ሰጪ እሱ ብቻ ነው። ስለዚህ በእግዚአብሔር ደስ ይበልህ። የልብህን መሻት ይሰጥሃል። በእንቆቅልሽ፣ በጥያቄ፣ በብዙ ነገር ውስጥ ስንገባ ወገኖቼ ሆይ እረፍት የለውም፣ እግዚአብሔር ስለሌለበት ማለት ነው። እግዚአብሔር ባለበት በእግዚአብሔር ደስታ ውስጥ ያለ የልብ መሻት መፍትሄው ራሱ እግዚአብሔር ይሆናል። ይህን በዳዊት የህይወት ዘመን ውስጥ የነበረና ዳዊት በህይወቱ ያየው ነው። አይታቸዋል። የሚያንከራትተው ከዙፋኑ ላይ ወርዶ የሚያንከራትተው የሚያሳድደው ሳኦል ባለበት
የዳዊት ምርጫ እግዚአብሔር ነበር። የዳዊት ደስታ እግዚአብሔር ነበር። ገና እግዚአብሔርን ሲጠይቅ መዝሙር ቅንፍ 26 ላይ ላችሁ ስትመለከቱ አንዲትን ነገር እሻለሁ፣ እርሷን እለምናለሁ፣ በእግዚአብሔር ቤት እኖር ዘንድ መቅደሱንም እመለከት ዘንድ እግዚአብሔር ደስ የሚሰኝበትን አይ ዘንድ ያለው ዳዊት እግዚአብሔር ደስ የተሰኘበት ፍጥረት የለም። እግዚአብሔር ደስ የተሰኘበት አንድያ ልጁ ኢየሱስ ክርስቶስ ብቻ እንጂ። ስለዚህ በእግዚአብሔር ደስ ይበል፣ የልብህን መሻት ይሰጥሃል ይላል ዳዊት። የእግዚአብሔር ሰው ጳውሎስ በአዲስ ኪዳን መጽሐፍ ውስጥ ስትመለከቱ እስር ቤት ሆኖ ከጻፈው መልእክቶቹ ውስጥ አንዱ የፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር በጣም በሚገርም ሁኔታ ቁጥር 4 ስትመለከቱ ሁል ጊዜ በጌታ ደስ ይበላችሁ። ዋው! ደግሜ ላለው ደስ ይበላችሁ። ሁል ጊዜ ዋው! የነገር ሁሉ ቁልፍ ኢየሱስ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። የት ሆኖ ይመስልሃል? እስር ቤት ሆኖ እኮ ነው። ስለ ወንጌል ቃል፣ ስለ ክርስቶስ፣ ስለ ወዳጁ ስለ ኢየሱስ እስር ቤት ውስጥ ሆኖ እኮ ነው የጻፈው። እስር ቤት ሆኖ ነው የሚያወራው። ከሁኔታ በላይ፣ ከነገር በላይ፣ ከገጠመው ፈተና በላይ፣ ስለ ክርስቶስ ከሚቀበለው መከራ በላይ የሚታየው ጌታ ነበረ። ስለዚህ ምን ይላል? በወንጌል ቃል በእግዚአብሔር መንግሥት ውስጥ ዕድል ላገኙ ሰዎች ለፊልጵስዩስ ሰዎች ሲናገር ምን ይላቸዋል? ሁል ጊዜ በጌታ ደስ ይበላችሁ። ለምን እንደሆነ ታውቃላችሁ? ጌታ የሁል ጊዜ አምላክ ስለሆነ። ጌታ የሁል ጊዜ አምላክ የሆነለት ሰው በጌታ ደስ ይሰኛል። ጌታ ኢየሱስም ያለው ይሄን ነው። እነሆ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ስላለ፣ ሁል ጊዜ ከጌታ ጋር የሆነ ሰው ሁል ጊዜ በጌታ ደስ ይሰኛል። ስለዚህ ሁል ጊዜ በጌታ ደስ ይበላችሁ። ቀን ቢሆን ሌሊት፣ ስትቸገሩ ቢሆን፣ ሳይሳካላችሁ ሲቀር፣ ሁኔታዎች ሲመሰቃቀሉ፣ መከራዎች ሲበዙ፣ ሰይጣን ሲያጓራባችሁ ደስ ይበላችሁ። ለምን? ጌታ ሁሉን አሸንፏላ። ጌታ ሁሉን ድል ነስቷላ። ጌታ ሞትን ድል የነሳ ነውና በእርሱ የምታምኑ ጌታ ኢየሱስ ክርስቶስ የሕይወታችሁ ጌታ የሆነ ሁላችሁ ሁልጊዜ በጌታ ደስ ይበላችሁ። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። የሚገርማችሁ ምን እንደሚል ታውቃላችሁ? ጌታ እኮ ቅርብ ነው ይላል። በብዙ ሁኔታ ውስጥ ያላችሁ ወንድሞቼ፣ እናቶቼ በዚህ ሰዓት በዚህ ጊዜ ይሄን መልእክት የምትሰሙ ሰዎች አንድ ነገር ልንገራችሁ። እግዚአብሔር ደስታችሁ ይሁን። በምንም ነገር አትርኩ። በእግዚአብሔር መርካት ይሁንላችሁ። በጌታ መርካት ይሁንላችሁ። በጌታ ደስ መሰኘት ይሁንላችሁ። የዚያን ጊዜ የልባችሁ መሻት ይሆናል። እግዚአብሔር ይሰጣችኋል። ከነውጥ ውስጥ ውጡ። ከሚያውክ ነገር ውስጥ ውጡ። በጌታ ደስ ይበላችሁ። በእግዚአብሔር ደስ ይበለ። የልብህን መሻት ይሰጣል። በዚህ መንፈስ ሕይወታችሁ የቀና ነጋችሁ የተባረከ ይሁን። በክርስቶስ ኢየሱስ ስም የዘገየ ነገራችሁ ለውስጣችሁ ለሐዘን፣ ለተስፋ መቁረጥ፣ ለድካም፣ ለአዚም፣ ለድንዛዜ፣ ለጠላት ፈተና የተዳረጋችሁ ከዚህ ቃል ክብር የተነሳ በኢየሱስ ስም ምርኳችሁ ይመለስ። ወደ ውስጠኛ ማንነታችሁ የሚመጣ የክርስቶስ ሰላም ያግኛችሁ። የክርስቶስ ደስታ ያግኛችሁ። ከዚህ ሰዓት ጀምሮ ነው ጸልያለሁ። በኢየሱስ ስም የዘገዩ ነገሮች ወደ እናንተ ይመለሱ። የዘገዩ ነገሮች ወደ እናንተ ይፍጠኑ። ነገራችሁ የተሳካ፣ የልባም መሻታችሁ ሁሉ የተከናወነ ይሁን በጌታ በኢየሱስ ስም። ሁል ጊዜ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ እንዳለ በእግዚአብሔር ደስ ይበላችሁ። የልባችሁን መሻት ይሰጣችኋል። አሜን፣ አሜን፣ ሃሌሉያ።